ላችኋለሁ። ይሄ የምታዩት ፊት ለፊት የምታዩት ፌስቡክ ፕሮፋይል ነው። ብዙዎቻችሁ ፌስቡክ ፕሮፋይል አለ። አሁን ግን ብዙ ሰዎች ደግሞ ከፌስቡክ ፕሮፋይል አካውንታቸውን ወደ ፕሮፌሽናል ሞድ ቀይረውታል። ዛሬ እንግዲህ ለጀማሪዎች እንዴት አድርገን ወደ ፕሮፌሽናል ሞድ እንደምንቀይረውና እንዲሁም ደግሞ እንዴት አድርገን ፔጅ እንደምንከፍት እዚች አጠር ያለች ቪዲዮ ላይ እናያለን ማለት ነው። ምክንያቱም ፌስቡክ የሚከፍለው በፌስቡክ ፔጅ እና በፌስቡክ ፕሮፌሽናል ሞድ ይሆናል ማለት ነው። ስለዚህ በሁለቱ ስለሆነ የሚከፍለው እነሱን እንዴት አድርገን እንደምናደርግ እናያለን። ይህንን ካደረግን በኋላ ቀጥታ ወደ ሁላችንም አንድ አይነት ስለምንሆን ቀጥታ ወደ ሌላኛው ስቴፕ እንገባለን። ትላንትና ያኛው ቪዲዮ ስለረዘመብኝ ነው ቆርጬው የተቋረጠውን ዛሬ እንደገና እቀጥሏል ማለት ነው። ኦኬ ጋይስ አብራችሁኝ ሁኑ። የዚህ ቻናል ቤተሰብ ያልሆናችሁ ዛክ ሀበሻ እንግዲህ ቤተሰብ ሁኑ። ሰብስክራይብ አድርጉ። የቆየ ቻናል ነው። ላይክ አድርጉ፣ ሰፖርት አድርጉን እኛንም ማለት ነው። ኦኬ ወደ ቀጥታ ወደ ጉዳይ ይገባለሁ ማለት ነው። ኦኬ እንግዲህ እንደምታዩት ይሄ ፌስቡክ ፕሮፋይል ነው ማለት ነው። የኔ ሌላኛው ፌስቡክ ፕሮፋይል ነው። ትንሽ ቆየት ያለ ነው። ይሄም አክቹዋሊ ብዙ አልጠቀምበትም። ስለዚህ ይሄንን ፌስቡክ ፕሮፋይል ወደ ፕሮፌሽናል ሞድ እንቀይረዋለን። እንደገናም ደግሞ እዚህ ላይ አንድ ፔጅ እንከፍታለን። እናንተ ይሄንን በማድረገው መሰረት አድርጋችሁ ሁላችሁም ሬዲ ሆናችሁ ትጠብቁኛላችሁ ማለት ነው። ስለዚህ መጀመሪያ የምናደርገው እዚህ ጋር ፔጅ ነው የምንከፍተው ማለት ነው። ቀጥታ ከዚህ ፌስቡክ ፕሮፋይል ወደ ፔጅ እንከፍታለን። እዚህ ጋር እንደምታዩት እችን ቀስት እንነካለን። ከዛ በኋላ እዚህ ጋር ክሬት ፌስቡክ የሚል ይመጣል። እዚህ ጋር እኔ የምሸፍናቸው ከዚህ በፊት ያሉኝ ፔጆች ስላሉ ናቸው። እነዚህ ኦልሬዲ የተከፈቱ ስላሉ ነው ማለት ነው። እናንተ ጋር እቺ ክሬት ፌስቡክ የምትለው ትመጣለች። እሷን ትነካላችሁ። ከዛ በኋላ ምንም አዲስ ህግና ሩል የለውም። በቃ ቀጥታ እዚህኛው ላይ ክሬት ኒው የሚለው ላይ ሆኖ ነው ራሱ እንደበራ ነው የሚመጣላችሁ። ቀጥታ እናንተ ኔክስት የምትሉት ማለት ነው። እዚህ ጋር ስም ትሰጡታላችሁ፣ የፔጃችሁን ስም። ብዙ ጊዜ ሶሻል ሚዲያ ላይ ስትንቀሳቀሱ ፌስቡካችሁ፣ ዩቲዩባችሁ፣ ቲክቶካችሁ፣ ኢንስታግራማችሁ ሁሉ በአጠቃላይ ያላችሁ አካውንት አንድ አይነት ስም ነው መሆን ያለበት። ምክንያቱም ብራንድ እንድትይዙ ማለት ነው እና በቀላሉ ደግሞ ቶሎ እየታወቃችሁ እንድትመጡ አንድ አይነት ስም ነው። አሁን ለምሳሌ ፌስቡክ ላይ ሌላ ስም፣ ዩቲዩብ ላይ ሌላ ስም፣ እንትን ላይ ሌላ ስም መጠቀም የለባችሁም። ከዛ ውጭ ደግሞ ብዙ ጊዜ አረብ ሀገራት ላይ ያላችሁ ልጆች ብዙ ጊዜ ትክክለኛ ስማችሁን አትጠቀሙም። ይሄም ጥሩ አይደለም። አንደኛ ትክክለኛ ስማችሁን በምትጠቀሙ ሰዓት ወደፊትም ቋሚ የሆነ ብራንድ ስም ይኖራቸዋል። ሁለተኛ አካውንታችሁን ቬሪፋይድ ብታደርጉ ብታስቡ ምናምን ትክክለኛ የሆነ ሰዓት ላይ አካውንታችሁ ቬሪፋይድ ለማድረግ ፓስፖርት ምናምን ሊጠይቃችሁ ይችላል፣ የሆነ አይዲ ሊጠይቃችሁ ይችላል። ስለዚህ እዛ ሰዓት ላይ ስለሚጠቅማችሁ ትክክለኛ ስማችሁን መጠቀም ወይ ደግሞ ቅጽል ስም ከስማችሁ የተነሳ ቅጽል ስም አይነት ነገር ብትጠቀሙ የተሻለ ነው ማለት ነው። ስለዚህ እንደዛ አይነት ሂደት አድርጉ ለማለት ነው። ኦኬ እዚህ ጋር አሁን ስም እንሰጠዋለን። ለምሳሌ የኔ እንግዲህ ፔጅ ለመስራት ስለሆነ እዛ ጋር ኦኬ ዛክ ልበለው ዝም ብዬ ሶሪ። እንግዲህ እዚህ ጋር እንትኖች ኖቲፊኬሽን ምናምን የግሩፕ ስለሚመጣ ይቅርታ። እንግዲህ ዛክ ሀበሻ በጣም ብዙ እንትኑን ግን እንዴት ሳይለንት አድርጌ ብገባ ኖሮ ዛክ ሀበሻ 2026 ልበለው ዝም ብዬ፣ ምክንያቱም ለየት ለማድረግ ስላለኝ ማለት ነው። ኦኬ ኔክስት ለዋለሁ። ኔክስት ላለው እዚህ ጋር ካታጎሪ ትመርጣላችሁ። ምንድነው ካታጎሪ ማለት? የእንትናችሁ አይነት ዘይቤው፣ ካታጎሪው ምን አይነት ነገሮች ነው የምትሰሩበት ነው። ኖርማሊ ፐርሰናል ብሎግ ብላችሁ ብትቀጥሉ ትችላላችሁ። ያው ዘፋኝ ከሆናችሁ ሚዚሽያን ምናምን ትሉታላችሁ። የአርት ሰዎች ካናችሁ አርት እንደዚህ ነው ማለት ነው። ፐርሰናል ብሎግ ብላችሁ ክሬኤት ማለት ነው ማለት ነው። በቃ ሌላ አዲስ ውስብስብ ወይንም ሆነ እንትን የለውም ማለት ነው ጋይስ። ስለዚህ ትንሽ ኔትወርኬ ነው እንጂ ኦልሬዲ ይሄው እዚህ ጋር በዚህ መልኩ ይመጣላችኋል። ከዛ ኔክስት ትሉታላችሁ። እዚህ ጋር ሰው አድ አድርጉ ነው የሚላችሁ። እናንተ አድ ማድረግ ትችላላችሁ። ሰሌክት ኦል ብላችሁ ለምሳሌ በዚህ መልኩ ያው 1000 ሰው እነሱ አክሰፕት ካሉት 1000 ሰው ይገባላችኋል ማለት ነው። እዚህ ጋር ኖርማሊ እኔ አዲስ ስለሆነ አላረገውም ማለት ነው። ግን እናንተ በዛ መልኩ አድ እያረጋችሁ ሰዎችን የመጀመሪያው ስቴፕ ነው። ብዙ ሰዎችን በዛ በቀላሉ መንገድ ትሰበስባላችሁ። ከዛ ይኸውላችሁ ልክ ክሬት እንዳደረጋችሁት ራሱ ይቀይረዋል። ወደዚህ ራሱ ከፕሮፋይላችሁ ይወጣና ወዴት ይመጣል? ወደ ፔጁ ይመጣል። ወደ ከፈታችሁት ፔጅ እዚህ ጋር ኔክስት እያላችሁ ትሄዳላችሁ ማለት ነው።
ከዛ እንደምታዩት ነው እዚህ ጋር ያው እንደገና እንትን ያደርግላችኋል። ምንድነው ይሄ እያመጣ ያስቀምጥላችኋል ፍሬንዶችን። ያው በዛ መሰረት የተወሰኑትን አድ ታረጋላችሁ፣ ፎሎውም ታረጓቸዋላችሁ። ትላልቅ ፔጆችን ምናምን ፎሎ እያረጋችሁ እሱን ቆይ ስለምናይ ችግር የለውም እንዴት ቶሎ እንደምታሳድጉት ማለት ነው። ይህንን ደን ትላላችሁ። አለቀ በቃ ሀላስ። አሁን እዚህ ጋር ምን እንትን ተባለ ማለት ነው። ፔጅ ተፈጠረ። መጀመሪያ ገንዘቤ ዲባባ መጣችልኝ፣ ፎሎ አድርጊያታለሁ። ትላልቅ ፔጆችን ፎሎ አድርጉ፣ አሪፍ ነው በነገራችሁ ላይ። አያችሁ እዚህ ጋር ኖቲፊኬሽን ላይ ስትሉት ይሄው ፕሮፌሽናል ዳሽቦርድ ዊዝ ሌቭል ቻሌንጅ፣ እነዚህን ቻሌንጆች የሚሰጣችሁ አለ። እንትን በሉ ነው። ዞሮ ዞሮ እዚህ ጋር ምንድን ነው አሁን እኛ ያለ ነው፣ እኛ አሁን ፔጅ ላይ ነው ያለ ነው ማለት ነው። ሶሪ ፔጅ ከፍተናል፣ አዲስ ፔጅ በቃ ምንም እንትን የሌለው ማለት ነው። ይኸውላችሁ እዚህ ጋር አያችሁት። አሁን የጻፍነው ስም ዛካበሻ 26 እዚህ ጋር ላይኳ 0 ነች፣ ፎሎወሯ 0 ነች። በቃ አለቀ። ፔጅ ዜስ በቃ ይሄ ነው ፔጅ ማለት። ከዛ በኋላ እናንተ እንደ ኖርማል ፌስቡክ ፎቶ እንደምታስገቡት እዚህ ጋር እያረጋችሁ ፎቶ ማስገባት ምናምን ምናምን እሱን ትሰራላችሁ። ፎቶ አስገቡ። ከዛ በኋላ እዚህ ጋር አድ ፕሮፋይል ምንድነው ከቨር ባዮ ታስገባላችሁ። ይሄ ቪው ኦል የሚለው የለም ትገቡና እነዚህን ነገሮች ሁሉንም እዚህ ጋር የሚታዩትን ነገሮች እየነካችሁ ታስተካክላላችሁ ማለት ነው። ይሄንን ባረገው በጣም ቪዲዮ ስለሚረዝምብኝ አይሆንም። ከዛ በኋላ ፕሮፌሽናል ዳሽቦርድ የሚባለው ልክ ስትነኩት ይሄ እነዚህ ነገሮች ናቸው። በቃ እዚህ ላይ ነው ዋናው ትልቁ ሚስጥር ያለው። ሆም ላይ ስትመጡ፣ ኢንሳይት ላይ፣ ኮንተንት ላይ፣ ኢንጌጅመንት ላይ እያለ ሞኔታይዜሽን ይመጣል። እነዚህን ነገሮች ነው እኔ አሁን በኋላ ሞኔታይዝድ ከሆን ምንድነው ዋናውን ቁም ነገር ከጀመርን በኋላ እዚህ ላይ እነዚህ ነገሮች ላይ አተኩሬ እንትን እምላችሁ ፌስቡክ ፔጅ ለማሳደግ ቶሎ ገንዘብ ለመስራት ምናምን እንዳለ ሲስተሞቹ ያሉት አሁን የማሳያችሁ እነዚህ 4፣ 5፣ 6ቶቹ ላይ ይሆናል ማለት ነው። ከዛ ውጭ ሞኔታይዝድ የሚደረገው ፌስቡክ የሚከፍለው ከዚህ በፊትም በእንትን ነግራችኋለሁ። ፓርትነርሺፕ አድስ የሚባል ፕሮግራም አለው። ስታር የሚባል ፕሮግራም አለው። ሰብስክሪፕሽን የሚባል ፕሮግራም አለው። ኮንተንት ሞኔታይዜሽን እና ስቶሪ ፍሮንት የሚባል ፕሮግራም አለው። ለእኛ ለኢትዮጵያውያን የምትመቸው እቺ ኮንተንት ሞኔታይዜሽን ነች። እሱን ከዚህም በፊት በሰራውላችሁ መሰረት እንትን ብያለሁ። ኮንተንት ሞኔታይዜሽን ማለት ቪዲዮ በመጫን ፎቶ በመጫን እና ስቶሪ በማድረግ የሚገኙ ገንዘቦች ናቸው። በቃ ሁሉም የምትለጥፉት ስቶሪ ገንዘብ ይሰራል፣ ቪዲዮ ገንዘብ ይሰራል፣ ፎቶ ገንዘብ ይሰራል። ጋይስ ይሄ ነው ፔጅ ማለት። ከዚህ በኋላ እናንተ ፔጅ መክፈት የማትችሉ ልጆች ፔጅ መክፈት ትችላላችሁ ማለት ነው። ለዚህ ፔጅ ትከፍታላችሁ። ፔጅ ከከፈታችሁ በኋላ ቀጣዩ እናያለን ማለት ነው። ከዚህ የሚቀጥለው ደግሞ ምንድን ነው የሚሆነው? አሁን ተመልሰን ወደ ፕሮፋይላችን እንመለሳለን። ፕሮፋይላችን ይሄ ነው። ከዚህ ፕሮፋይል ደግሞ ምንድን ነው የምናደርገው ጋይስ? ፕሮፋይሉን አሁን ደግሞ ፕሮፋይላችሁን እንዴት አድርግ አሁን ቅድም ፔጅ ክሬት አድርገናል አይደል? ፕሮፋይሉን ደግሞ ወደ እንዴት አድርገን ወደ ፕሮፌሽናል ሞድ እንደምንቀይረው እናያለን ማለት ነው። ከዛ በኋላ እንጨርሳለን። ፕሮፋይል ለማድረግ ደግሞ እዚች ጋር 3 ነጥብ ትኖራለች። ሶሪ ኦኬ፣ እዚች ጋር 3 ነጥብ ትኖራለች። እቺን 3 ነጥብ በመንካት ቀጥታ አሁን ይሄ እንደምታዩት 5000 ፎሎወር ነው። ቅድም ፔጅ ላይ እያለ 00 የሌለ 1 ፎሎወር 0 ፎሎወር 0 እንትን የሌለ፣ አሁን ግን ይሄ ፕሮፋይል ስለሆነ 5000 ኬ ፍሬንድ ነው የሚለው። እቺን እዚች ጋር 3 ነጥቧን ስትነኳት ቀላል ነው። ይሄው ተርን ኦን ፕሮፌሽናል ሞድ የሚለውን ትነካላችሁ። ከዛ በኋላ ይሄንን አፕዴት ታደርጉለታላችሁ። አፕዴት የሚል ይመጣል። ኦኬ ከዛ በኋላ ሬጂስትሬሽን ምንድነው ሰጀሽን ፐብሊኩን ማለት ፐብሊክ ታደርጉታላችሁ። ኮንፈርም እዚህ ጋር እንትን ታደርጋላችሁ። እንደ ቀድሙ ካታጎሪ ትመርጣላችሁ። ዲጂታል ክሬተር እስከ 3 ስለሚፈቅድላችሁ ዲጂታል ክሬተር፣ ፐርሰናል እና ፐብሊክ ፊገር ታደርጉታላችሁ። በቂ ነው። ይሄ 3 ነው ሲጀመር የሚፈቅደው። ከዛ ኔክስት ማለት ነው። ኦኬ ስለዚህ ጎ ዩር ዳሽቦርድ ይላል። አሁን ጌት ስታርት ትምታላችሁ። ኦልሬዲ አሁን ይሄ ፌስቡክ ምን ሆነ? ገንዘብ ይሰራል። ቢኮዝ ፕሮፌሽናል ዳሽቦርድ ሆኗል ማለት ነው። ያኛው ቅድም ደግሞ የከፈታችሁት ምን አለ? ፔጅ አለች። ለዚህ ፔጅ እና አሁን 2 አማራጭ አላችሁ ማለት ነው። ቅድም አያችሁ እዚህ ጋር 6000 ፍሬንድስ አልነበረ የሚለው፣ አሁን ግን 5.7 ኬ ፎሎወር ሆኗል። ኦልሬዲ ወደ 6 ኬ የተጠጋ ፎሎወር አለው ይሄ። ፍሬንድን ወደዚህ ስትቀይሩት እንትን ፕሮፋይላችሁን ወደ ዳሽቦርድ ስትቀይሩት እንደዚህ አይነት አማራጭ ያመጣላችኋል ማለት ነው። በቃ ጋይስ በዚህ መሰረት ፕሮፋይላችሁን ወደ
ፕሮፌሽናል ዳሽቦርድ ወደ ፕሮፌሽናል ሞድ ቀይሩት። እንዲሁም ደግሞ ፔጅ ክፈቱና ሬዲ ስትሆኑ እዛ ግሩፕ ላይ ሁላችሁም በቃ ከዛ ቀጣይ ያለውን ስቴፕ ሙሉ ለሙሉ ደግሞ ያለውን በተባባሉ መሰረት አሳያችኋለሁ። ይመቻችሁ። ቪዲዮ ስለበዛብኝ በጣም ይቅርታ። ባይ ባይ።